ማስታወቂያ ሌላው መናገር የምፈልገው ነገር ማስታወቂያ ስታዩ ቪዲዮዋችን ላይ እኛ ማበረታታት የምትፈልጉ ልጆች ማስታወቂያውን አትለፉት እሺ። ምክንያቱም ዩቲዩብ ማስታወቂያ ነው ጥቅሙ፣ ስፖንሰር የሚያገኘው ከማስታወቂያ ስለሆነ ማስታወቂያውን ካላየ ነው እኛ የምንጠቀመው ነገር የለምና የሚመጡ ማስታወቂያዎችን እዩልን፣ አበረታቱን፣ አይዟችሁ በሉን። እኛ ደግሞ እናንተ የምትፈልጓቸውን ቪዲዮዎች በቻልነው አቅም ለመስራት እንሞክራለን። መልካም ጊዜ ሆነላችሁ። በቀጣይ እንሰራለን። ሰላም ሰላም ሰላም፣ እንዴት ናችሁ? ውድ ለዛቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለው እኔ ደህና ነኝ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ እላለሁ። እንዴት ናችሁ? ሁሉ ሰላም? ስራ በያላችሁበት እንዴት ነው? እኔ ያው ጠፍቻለሁ አይደል? ጠፋሁኝ። ያው ሰው በህይወት ውስጥ እንግዲህ ብዙ ውጣ ውረድ ይገጥመዋል። ነገሮች እንዳሰብናቸው አይሆኑም ብዙ ነገሮች እና እኔም ያ ሁላችንም እንደምናውቀው በአብዛኞቻችን እናውቃለን ምን ያስባለሁኝ። በጣም ወደውን አባቴን በሞት ያጣሁበት አመት ነው በዚህ አመት እና ከዚህ ጋር ተያይዞ አንድ ነገር ማለት ፈልጋለሁኝ ለናንተ ማለቴ ኖርማሊ በያለንበት የየራሳችን ህይወት ነው ሁሉም ሰው የሚኖረውና ማንም ሰው ወደዚህ ምድር ሲመጣ ጥረህ ግረህ ብላ አዳም ሆይ ጥረህ ግረህ ብላ ነው የተባለውና ሁሉም ሰው ለራሱ ስጋና ነፍስ ነው ጥሮ ግሎ እንዲበላ የታዘዘው። ነገር ግን በመጀመሪያ እስኪ አንድ ጥያቄ ልጠይቃችሁ እና ምንድነው ጥያቄው? ሰው ከእናትና ከአባቱ ጋር እንዲኖር አልተፈቀደለትም። ከእናትና ከአባቱ ጋር አይኖርም ይባላልና ይሄንን የመጽሐፍ ቃል ነው። እንዴት ታዩታላችሁ? ለምሳሌ የሰው ልጅ ራሱን ችሎ ነው ቤተሰብ መስርቶ ሚስት አግብቶ ልጅ ወልዶ የሚኖረው አይደለ? ግን ምን ያክል ትክክል እንኖረዋለን? ይሄንን ነገር እኔ ብዙ የማልቀበለው ነገር ስላለኝ ነው። ምንድነው? ለምሳሌ እናንተ አግብታችሁ የወለዳችሁ ይኖራል፣ ገና የምታገቡ ይኖራል። ከሚስትና ከልጅ እንዲሁም ከእናትና ከአባቶቻችን ማን ነው መውደድ ያለብን? ማን ነው እስከ መጨረሻው ድረስ ፍቅር መስጠት ያለብን ብላችሁ ነው የምታስቡት እናንተ? ለኔ መልሱ በጣም ቀላል ነው። የሚገርማችሁ ነገር ለኔ ቀላል ነው፣ በጣም ከባድ አይደለም። የሰው ልጅ ማሰብም መውደድም ፍጹም የሆነ ፍቅር መስጠት ያለበት መጀመሪያ ከፈጣሪ በታች ለሚወዱት እና ለሚኖሩለት እናትና አባቱ ነው መኖር ያለበት። እኔ ይሄንን ነገር በተደጋጋሚ መናገር ፈልጋለሁ። ለምን መሰላችሁ? ሚስትን የምትኖረው በመጀመሪያ አንተ ስትኖር ነው። ሚስት የምትኖረው አንተ ጥሩ ሆነህ እስካለህ ድረስ ነው። ልጅ የሚወድህ አንተ እስካለህ ድረስ ነው። ልጅ የሚወድህ አንተ ስታደርግለት ነው። የሆነ ነገር ስታደርግለት፣ ስትቸገር ሚስት አብረህ አትቀጥልም። ታመህ 2 አመት 3 አመት እንኳን አንድ ሰው ታሞ የምታስታምመው ሚስት ወይም ደግሞ የሚያስታምማት ባል ማግኘት በጣም ከባድ ነው ጎበዝ። ሲኖርህ ማንም ሰው ይወዳል። ሳይኖረን ባልተመቸን ጊዜ፣ እኛ በከፋን ጊዜ፣ እኛ ሰው በራቀን ጊዜ አብረውን የሚኖሩት እናትና አባቶቻችን እና ማን ነው? ፈጣሪ ነው። ከተሳሳትኩ ልታርሙኝ ትችላላችሁ። አብረውን የሚኖሩት እናትና ከፈጣሪ በታች እናትና አባቶቻችን። ፈጣሪኛ የፈለገውን ብናጣ ብንሰደድ ሰው ዓለም በሙሉ ጀርባዋን ብታዞርብን እግዚአብሔር ከኛ አይርቅም። ሰዎች በራቁን ቁጥር እግዚአብሔር ይፈልገናል። እግዚአብሔር የሚፈልገን እኛነታችንን ወዶ ነው እንጂ ከኛ ምንም ነገር ፈልጎ አይደለም። ሰው የሚቀርበን እኛን ሳይሆን
እኛነታችንን ፈልጎ ሳይሆን ከኛ የሆነ ነገር ፈልጎ ነው የሚቀርበን። ስናጣ ሰው ይሸሸን፣ እህት፣ ወንድም፣ ሚስት፣ ልጅ ሳይቀር ጓደኛ፣ ዘመድ ሳይቀር ሁሉም ከጎኖቻችን አይደሉም። እናትና አባቶቻችን ግን ከጎናችን ናቸው። የሚገርማችሁ ነገር በእኛ መደሰት ነው የሚደሰቱት። በእኛ መኖር ነው ህይወታቸውን የሚያጣጥሙት። በእኛ ደስታ ነው፣ የኛ ስኬት ነው እነሱን የሚያስደስታቸው። ስለዚህ እውነተኛ ፍቅር ማለት ይሄ ነው። እውነተኛ ፍቅር ለሰው መኖርን ነው። ስለዚህ ሰው አሁን ፍቅር ብሎ እኛ ፍቅር ብለን በተለምዶ ከሴት ጋር ወይም ከትዳር አጋሮቻችን ጋር ፍቅር ብለን የምናስበው ፍቅር ለኔ ትክክለኛ ፍቅር አይደለም። ትክክለኛው ፍቅር የእናትና የአባት ፍቅር እና የኢየሱስ ክርስቶስ ፍቅር ነው። ስለዚህ ሰው ማፍቀር ካለበት ዋጋ መክፈል ካለበት ማን ነው ማስቀደም ያለበት ማለት ነው? እነሱ የሚያፈቅሩን ለኛ የሚኖሩ ሰዎችን ማስቀደም ይኖርብናል ማለት ነው። ግን ብዙዎቻችን እንደዛ ነው የምንኖረው ማለት እንደዛ ነው አይመስለኝም። ማለት አብዛኛው ሰው እንደዛ የሚኖር አይመስለኝም። ለምሳሌ ጊዜ አንሰጣቸውም። ነገሮችን ከኛ ሲተርፈን ነው ለነሱ ምን ሰጣቸው። ጊዜም ይሁን ገንዘብም ይሁን ጉልበትም ይሁን ከኛ ሲተርፈን ነው ለእናትና ለአባቶቻችን ከኛ የተረፈው ነው ብዙ ጊዜ የምናደርገው ልጆች። እነሱ ግን ለነሱ የሚጠቀሙት ከኛ ለኛ ለልጆቻቸው ማድረግ ካለባቸው የተረፈውን ወይም ደግሞ የመጨረሻ አማራጭ የሚሉትን ነገር ነው የሚኖሩት በምድር ላይ እና በጣም ግርም ይለኛል እኔ በተለይ ይሄንን ንግግር እስከ መጨረሻው እየሰማችሁ ያላችሁ ሰው ካላችሁ የኔን አባት በቅርብ የምታውቁትም ሰው ልኖሩ ይችላላችሁ። የምታውቁት የሚገርመው መንገድ እንኳን እየሄድን ማለት ነው መንገድ እየሄድን ስለምረገጠው ነገር እንኳን የሚመለከተኝ እና የሚጨነቅ አባት ነበር የነበረኝ ማለት የምር ማለት ነው። በቃ ስለምረገጠው ነገር ተጨንቆ እንትን የሚያስብ ያን እያሰበ እስከዛ ድረስ የሚያስብልኝ አባት ነበር። በጣም ይገርመኛል ፍቅሩ እና እኔ እድሜ አካፍል ብባል ካለኝ እድሜ ላይ ግማሹን እድሜ ለአባት ያካፍየው አንድ ቀን ሞታችንን ቢያደርገው በጣም ደስተኛ ነበርኩ። ለማንም ግን አንድ ቀን ከእድሜ ላይ መስጠት አልፈልግም። ምክንያቱም ሁሉም ለራሱ ነው የሚኖር። አባትና እናቶቻችን ግን ለኛ ስለሚኖሩ የኛ ደስታ ስለሚያስደስታቸው የኛ ደስታ ደግሞ እነሱ ባሉበትና እነሱ አይናቸው በሚያይበት ጊዜ ካልሆነ ምን ያክልስ ያስደስተናል? እኛን ጎበዝ ምን ያክል ያስደስታል? እሺ ከዛ በኋላ የሚኖረው ህይወት ለኔ ያን ያክል የፈለገ ደስታና ተድሎት ቢኖረው ምናልባት ልጆቻችን ለመኖር ካልሆነ በስተቀር እኛ መኖር የሚያስደስተን እውነት ለመናገር እኛ ሰዎች ልጆቻቸው ባለንበት እናትና አባቶቻችን የኛን ስኬትና የኛን ምቾት በሚያዩበት ጊዜ ካልሆነ የኛ ተድላና ኑሮ ምንም ደስተኛ አንሆንም። የምንኖረውም ለሰዎች ለልጅ ወይም ለልጅ ካልሆነ በስተቀር የሚኖርልን ሰው ማጣት በጣም ከባድ ነው። በዚህ አጋጣሚ እስኪ አንድ ሙዚቃ ልጋብዛችሁ። በጣም የምወደው የጥላሁን ገሰሰ ሙዚቃ ስለ ደጋግ ሰዎች የዘፈነው ዘፈን አለ። እሱ ልጋብዛችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ እየገባችሁ